ሐምሌ 19 ቀን 2010 ዓ.ም በአዲስ አበባ እምብርት መስቀል አደባባይ ከተለመደው የትራፊክ ፍሰት በተለየ ስፍራው በፖሊስ አባላትና በተሸበሩ እግረኞች ተከቧል። በቦታው የቆመችው ላንድ ክሩዘር መኪና ውስጥ የኢትዮጵያ የቁርጥ ቀን ልጅ የታላቁ ህዳሴ ግድብ ግንባታ ዋና ስራ አስኪያጅ ኢንጂነር ስመኘው በቀለ ሕይወታቸው አልፎ ተገኝቷል። ሀገሪቱ በአንድ ድምፅ አለቀሰች። ሁሉም የሚጠይቀው አንድ ጥያቄ ብቻ ነበር። የግድቡ ጠባቂ፣ የህዝቡ ተስፋ የነበረው ኢንጂነር ስመኘው በቀለ እንዴትና ለምን ሞተ? የፖሊስ ይፋዊ መግለጫ ራሱን አጠፋ ቢልም የህዝቡ ልብ ግን ይህንን በቀላሉ ሊቀበለው አልቻለም። ዛሬ በመርማሪው ቲቪ ከጀርባ የተሰሙትን ጥርጣሬዎች፣ ያልተመለሱ ጥያቄዎችንና የዚያን ዕለት ሚስጥር እንመረምራለን። ታሪኩን በትክክል ለመረዳት መጀመሪያ ኢንጂነሩ ለሀገራቸው ምን ማለት እንደነበሩ ማስታወስ ያስፈልጋል። ኢንጂነር ስመኘው በቀለ ከግልገል ጊቤ እስከ ታላቁ ህዳሴ ግድብ ድረስ የኢትዮጵያን የኮንክሪት የብርሃን ታሪክ የጻፉ ታታሪ መሐንዲስ ነበሩ። ግድቡ በተጀመረበት ማግስት ጀምሮ ሌት ከቀን በጫካውና በሙቀቱ ውስጥ እየኖሩ ፕሮጀክቱን የመሩ የህዝብ አመኔታ ያተረፉ ንጹህ ሰው ነበሩ። ሞታቸው ከመሰማቱ ጥቂት ቀናት ቀደም ብሎ ግን በግድቡ ዙሪያና በሀገሪቱ ፖለቲካ ውስጥ ትልልቅ ውጥረቶች ነበሩ። ፕሮጀክቱ መዘግየቱ ከሜቴክ ጋር የነበሩ የኮንትራት ውዝግቦችና የሽግግር ወቅት ፖለቲካዊ ጫናዎች በኢንጂነሩ ዙሪያ ከባድ ድባብ ፈጥረው ነበር። ወደ ዕለቱ ክስተት እንመለስ። ሐምሌ 19 ጠዋት ኢንጂነር ስመኘው በለመዱት ሰዓት ከቤታቸው ወጡ። በተሽከርካሪያቸው ውስጥ ሆነው ወደ መስቀል አደባባይ አመሩ። በወቅቱ ወደ ጠቅላይ ሚኒስትር ጽሕፈት ቤት ወይስ ስለ ግድቡ መዘግየት መግለጫ ለመስጠት ቀጠሮ እንደነበራቸው የሚጠቁሙ መረጃዎች አሉ። ነገር ግን ከጠዋቱ 3 ሰዓት አካባቢ መኪናቸው ሞተሩ ሳይጠፋ በመስቀል አደባባይ ቆማ ተገኘች። መንገደኞቹ መኪናዋ ውስጥ ሰው ዝም ብሎ እንደተቀመጠ አስተዋሉ። ፖሊስ ቦታዋ ደርሶ መስኮቱን ሲሰብረው ግን ኢንጂነሩ በገዛ መኪናቸው ውስጥ በደምና በባሩድ ጭስ ተሸፍነው ሕይወታቸው አልፎ ነበር። በእጃቸው አቅራቢያ የግል ሽጉጣቸው ተገኝቷል። ከሳምንት ምርመራ በኋላ የፌዴራል ፖሊስ ይፋዊ መግለጫ ሰጠ። መግለጫው ኢንጂነር ስመኘው በቀለ በግድቡ ሥራ መዘግየትና በተፈጠረባቸው ከባድ የሥነ ልቦና ጫና ምክንያት ራሳቸውን አጥፍተዋል የሚል ነበር። ከሽጉጣቸው የወጣ ጥይት የቀኝ ጆሮአቸውን ሰንጥቆ ማለፉንና በመኪናው ውስጥ ሌላ ሰው እንዳልነበር ፖሊስ ገለጸ። ነገር ግን ይህ መግለጫ የብዙዎቹን ጥርጣሬ አላበረደም። ይልቁኑ አዳዲስ ጥያቄዎች ወለደ። አንደኛ፣ የመኪናው በር መቆለፍ። መኪናው ከውስጥ የተቆለፈች ከሆነ ጥቃቱ የተፈጸመው በራሳቸው ፍቃድ ነው ወይስ ሌላ የቴክኖሎጂ ወይም የማስገደድ ዘዴ ጥቅም ላይ ውሏል? ሁለተኛ፣ የደህንነት ካሜራዎች። በመስቀል አደባባይ ዙሪያ የነበሩ የከተማዋ የደህንነት ካሜራዎች በዛ ሰዓት ለምን ስራ አቆሙ? ወይም ምስሉ ለምን በግልጽ ይፋ አልተደረገም? ሶስተኛ፣ የስልክ ጥሪዎች። ከሞታቸው ጥቂት ደቂቃዎች በፊት ያደረጓቸው ስልኮችና ሊሰጡት የነበረው መግለጫ ምን ይዟል? ብዙዎች እንደሚሉት ኢንጂነሩ ስለ ህዳሴው ግድብ የፋይናንስና የቴክኒክ ጉድለቶች በርካታ ሚስጥሮችን የሚያውቁ በመሆናቸው ያንን ሚስጥራዊ ይዘው እንዲጠፉ የሚፈልጉ አካላት ሀገር ውስጥም ሆነ ከሀገር ውጭ ያሉ የውጭ ኃይሎች ሴራ ፈጽሞባቸው ሊሆን ይችላል የሚል ግምት እስከ ዛሬ ድረስ ይነገራል። ኢንጂነር ስመኘው በቀለ ራሳቸውን አጠፉ ወይስ በሴራ ተገደሉ የሚለውን ጥያቄ በሕግ መዝገብ ላይ ምላሽ ቢያገኝም በታሪክ መዝገብ ላይ ግን አሁንም ትልቅ እንቆቅልሽ ሆኖ ቀጥሏል። ነገር ግን አንድ ግልጽ የሆነ እውነት አለ። እሳቸው ሕይወታቸውን የሰጡለት ታላቁ የህዳሴ ግድብ ዛሬ አባይን ገድቦ ብርሃን እየፈነጠቀ ይገኛል። የእሳቸው ስምና ውለታ
በኢትዮጵያውያን ልብ ውስጥ ለዘላለም ሕያው ሆኖ ይኖራል። እናንተስ የመርማሪው ቲቪ ተመልካቾች የኢንጂነር ስመኘው ሞት በፖሊስ እንደተባለው የስነ ልቦና ጫና የወለደው ድርጊት ይመስላችኋል ወይስ ከጀርባው ያልተፈታ ትልቅ የፖለቲካና የጥቅም ሴራ አለበት? ሐሳባችሁን በኮሜንት ላይ አጋሩን። ታሪኩ ከተመቻችሁ ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉ። አዳዲስ የምርመራ ታሪኮች እንዲደርሳችሁ ደግሞ ቻናላችንን ሰብስክራይብ በማድረግ አትርሱን። በሚቀጥለው ሚስጥራዊ ታሪክ እስክንገናኝ ሰላም ሁኑ።